በአዲስ ቪዲዮ መጥቻለሁ እና ቪዲዮዬ አሊኤክስፕረስ ላይ የሆነ እቃ ይዤ በጣም ያላስብኩት ቀረጥ በጣም እኔ እንደዚህ ይቀርጡኛል ብዬ ሳላስበው በጣም ብዙ ብር የከፈልኩት አንድ እቃ አለ። እሱም ለእናንተ ትምህርት ይሆናል ብዬ ያዘጋጀው ቪዲዮ ነው እና ወደ ቪዲዮ እንሄዳለን። እና እቃውም እዚህ በስክሪኑ ላይ እንደምትመለከቱት የኛው የቮይስ እንትን አንድ ለሚክሰር ልጅ አዝዤለት ነው። ሚክሲንግ ምናምን ፈልጉ ካለ ከስር ሜንሽን አደርግላችኋለሁ። እና ወደ ሀሳቡ ስንመለስ እቃውን እኔ እንደዚህ ቀረጥ ይኖራል ብዬ አላሰብኩም። ቀለል ያለ እቃ ነው። ሂሳቡም ቀለል ያለ ወደ $13 እንደዛ ነው። ሺፒንግ ምናምን ጨምሮ ወደ $20 እንደዛ ከፍዬ የመጣ እቃ ነው። ግን እዚህ ስመጣ ወደ 21 ቀን እንደዛ ቆይተው መጣ። እዚህ ሲመጣ ቀጥታ የተደወለልኝ ከፖስታ ቤት ነበር፣ ከአዲስ አበባ ፖስታ ቤት እና እዛ ደውለው ወደ እቃ ወደ እንትን እዛ ኤርፖርት ላይ ያለ ከዛ ደግሞ ኤርፖርት ጉምሩክ ክፍያ አለ። የዛን ክፍያ ለመክፈል ደግሞ እዛ መገኘት አለብህ ምናምን አሉ። እዛ ተገኝተህ ክፍያ መፈጸም አለብህ አሉ። ክፍያውንም ደግሞ አልነገሩኝም በሰዓቱ፣ ገና ሂሳብ ተሰርቶ ምናምን ነው የሚነገራሉ። እኔ ደግሞ ከአዲስ አበባ ውጭ ነበር እና ያለሁት እዛም ነው ሄድም አይመቸኝም ነበር ትራንስፖርቱ ምናምን ገና ብዙ ቀን ስለሚፈጅ ያለኝ አንድና አንድ አማራጭ እዛ ያለ ሰው መፈለግ ነበር እና እዛ አንድ ሰው እንዴትም በዚህም በዛም ብዬ አንድ ሰው አገኘው እና በሱ ሰው በኩል እንትን ፖስታ ቤት ላይ ሄደን እንትን መስጠት አለብን። ውክልና የሚባል ነገር አለ። ያን ውክልና ፖስታ ቤት ተሄዶ ይጻፍና ያን ውክልና ተጽፎ ይሰጣል። ውክልናውን እዛ ያለው ሰው እንደናንተ ሆኖ ሙሉ ነገሩን ያስጨርሳል ማለት። እዛ ያለውም ሰው ሄዶ ትንሽ ለፋ 1-2 ቀን ምናምን እዛ ዋና ፖስታ ቤት ምናምን ሄዶ ዋና ፖስታ ቤት ላይ ኢንፎርሜሽን ምንድነው ማከል የሚባል አለ። እዛ ይገባል። ከዛ እዛ ገብቶ ሰውየው ምንድን ያደረገው ሙሉ ስለ እቃው ምናምን እቺ ትራኪንግ ናምበር አለች ለእናንተ የምትሰጠው አድረስ ስታደርጉ እሷን ቁጥር ሰጠ እና እቃውን ሙሉ ስንት ቀረጥ እንደመጣበት ምናምን ነገሩት። ግን እሱም ይሄን አይልም። በሱ በኩል የሚያደርገው ነገር ኦልሞስት እኔ ነኝ የጨረስኩ ማለት ይቻላል። ውክልናውን ሰጠሁት። ግን እሱ እዛ ሄዶ እነሱ ይደውሉ የነገሩኝ አካውንት ቁጥር ሰጡኝ እኔ ብር እንዳስገባ። እሱም እዛ ሄዶ ክፍያ መፈጸም ይችል ነበር። ግን ምንም ያደረገው ነገር የለም። እኔ እንድከፍል ነው የጠየቁኝ። ትራንስፈር አደረኩላቸው። እቃውን $13 ገዝቼ እኔ የከፈልኩት ቀረጥ ግን ከባድ ነው። ወደ 3000 ብር እንደዛ ነው የከፈሉኝ። ሳዝን እሱ ለማለስ እስቲ ተውኝ። ግን ወደ 3000 ብር ነው ያስከፈሉኝ። እኔ ምንም አማራጭ ስለሌለኝ ከአቋም ከመውጣ ብዬ የከፈልኩት 3000 ብር እና ትምህርት እንዲሆናችሁ እዚህ ጋር እናንተ እቃ ከመዛችሁ በፊት ስለ እቃው ታይፕ አወቁ። እኔ ከዚህ በፊት ብዙ እቃ ይዣለሁ፣ ኤርፎን ይዣለሁ። ግን እንደዚህ አልመጣብኝም። ሳጣራው ነገሩን ሳጣራው ውስጥ ከሚያቅሰው ምናምን ሳጣራ እንዲህ ከሳውንድ ጋር የሚገናኝ ነገር ስታዙ ቀረጥ ይኖራል አብዛኛውን ጊዜ። እንደዚህ ከድምጽ ጋር የተገናኙ ነገሮች ቀረጥ ይኖርባቸዋል አብዛኛውን ጊዜ። እናንተም ስታዙ እንደዚህ እቃዎችን ቼክ አድርጉ። ከዚህ በፊት ያዘዘ ሰው ካለ እንደዚህ አዞ ቀረጥ የከፈለ እንደዚህ አይነት ነገሮችም ካሉ እና ውስጥ በገቢዎች በኩል የምታውቁት ሰው ካለ እንደዚህ ቀረጥ የሚያስከፍሉ እቃዎች ምናምን የሚታወቅ አይደለም፣ እንደ ድንገት ነው የሚያስከፍሏችሁ። $5 እቃ አዛችሁም ልከፍሉ ትችላላችሁ። $100 ማዛችሁ ላከፍሉ ትችላላችሁ። እንደ አጋጣሚ ነው። እናንተም ይሄን ቪዲዮ የኔን አሁን እኔ ያዘዝኩትን እቃ ለማዘዝ ሀሳብ ካላችሁ ይሄን ቀረጡን ቀድማችሁ አውቃችሁ ዘዙ። እኔ የምልላችሁ አሁን እናንተ አሁን ቀረጥ ተብላችሁ ራሱ በሌላ ሰው እዛ አዲስ አበባ የግድ አንድ ሰው ያስፈልጋችኋል። እዛ ሄዶ የእቃውን ከጉምሩክ ወደ ፖስታ ቤት እንዲያልፍላችሁ የግድ አንድ ሰው ያስፈልጋችኋል። ይህንም ቀድማችሁ አውቃችሁ ዘዙ እና የትኛውንም እቃ በእኔ በኩል አዛችሁ ሙሉ ኃላፊነቱን ወስጄ ኦርደር አደርግላችኋለሁ። እዚህ ጋር በማስቀምጥላችሁ ስልክ ቁጥር የደወላችሁ ኦርደር ማድረግ ትችላላችሁ እና ቴሌግራሚ ደግሞ በዚህ በኩል አስቀምጥላችኋለሁ። በሱ እያናገራችሁኝ ኦርደር አደርግላችኋለሁ። ቀረጥ ማያስከፍሉ እቃዎች አንዳንድ አሁን ተለቅ ያሉ እቃዎችን እየጠየቃችሁኝ ያላችሁ ልጆች አላችሁ። እነዛ እቃዎች አይቻልም። አሁን ቀረጥ ምናምን ቀረጥ ሆኖም ሳይሆን ማሳለፍ እራሱ አይቻልም። አሁን ድሮም የሚጠይቀኝ ሰው አለ። እነዛን እቃዎች አሁን ማዘዝ አይቻልም። እነዚህ ነገሮች ቀድማችሁ አውቃችሁ ማዘዝ ትችላላችሁ እና አዲስ ማስተር ካርድ መጥቷል። እሱም ቪዲዮ ሰራላችኋለሁ። ይህ ቪዲዮ የግድ 100 ላይ ካስገቡልኝ የዛ ሰዓት እሱን ቪዲዮ ሰራላችኋለሁ። ሙሉ ስቴፑን ማስተር ካርድ አዲስ የመጣ ቪዲዮ አለ፣ እሱን ሰራላችኋለሁ። መልካም ቆይታ።